ሰላም ጤና ይስጥልኝ ውድ የኔ ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ራሄል ነኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። ጾም አይደለ እንግዲህ ጾም እንደመሆኑ መጠን ሁሉ ጊዜ የጾም ምግቦች በተደጋጋሚ በኔ የዩቲዩብ ቻናል ላይ ለእናንተ ሼር ማደርግበት ነው። ዛሬ እንደምትመለከቱት የጎመን አሰራር ከኔ ጋር አብራችሁ እንድትሰሩ ጋብዣችኋለሁ። እዚህ ጋር ግብአቶቹን አዘጋጅቻለሁ። የታጠበ ጎመን አለኝ ከተፈዋለሁ። እንደምታዩት በጣም የሚያምር ፍሬሽ ጎመን ነው። ከዛ በመቀጠል ደግሞ እዚህ ጋር እንደምትመለከቱት ካሮት አለኝ። ካሮቱንም በረጃጅሙ ነው የከተፍኩትኝ። ምንም ብዙ እንትን አላልኩትኝም። ከዛ በመቀጠል ደግሞ እዚህ ጋር ኖርማል የወጥ ሽንኩርት በረጃጅሙ ነጭ ሽንኩርትና ጅንጅብል ከጎኑ አዘጋጅቻለሁ። ሁሉ ጊዜ እንደምጠብሰው በራፕስ ዘይት ነው ምግቡን የምሰራው። የተለያዩ ቅመሞች የሚያቃጥሉ ሆት ቺሊ ትንሽ እንትኑን ፓውደሩን አዘጋጅቻለሁ። እዚህ ጋር ደግሞ አልክሬዳ የሚባል ማንኛውም ብዙ አይነት ቅመሞች የተደባለቁ አሉ። እነዚህን ግብአቶች በመጠቀም ምርጥ የሆነ የጎመን አሰራር ለእናንተ ሼር አደርጋችኋለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት ጋብዛችኋለሁ። አብራችሁኝ ቆዩ። ሰብስክራይብ እያደረጋችሁ ሙሉ እንድታዩ አመሰግናለሁ። መጀመሪያ ቡታጋዜን ኦን አደርጋለሁ። ሁሉ ጊዜ ግብአቶቻችሁን አዘጋጅታችሁ ከታትፋችሁ ካዘጋጃችሁ ምንም የሚከብዳችሁ ነገር የለም። 10 ደቂቃ ባልሞላ ጊዜ ውስጥ አትክልቶቻችሁን ጥብስብስ አድርጋችሁ ምርጥ ጎመናችሁን መስራት ትችላላችሁ። ዋናው ትልቁ ነገር አንድ ነገር ከመስራታችሁ በፊት ጠቅላላ የምትደባልቃቸውን ግብአቶች ከትፋችሁ ፊት ለፊታችሁ ማዘጋጀታችሁ በጣም ይረዳችኋል። ሪኮመንድ አድርጋችኋለሁ ለማታውቁ ሰዎች ማለት ነው። ብዙዎቻችሁ ይሄን እንደምታደርጉ አውቃለሁ። አሁን ምድጃዬን ኦን ካረኩኝ በኋላ ምንድነው የማደርገው? እዚህ ጋር የገበታ ዘይት ላዩ ላይ እጨምራለሁኝ። ሽንኩርቱን ነው የምጠብሰው። ከዛ እዚህ ጋር ሽንኩርትና ነጭ ሽንኩርት እጨምራለሁ። ጎመን ብዙ ጊዜ በእኛ በኢትዮጵያውያን ተቀቅሎ ነው የሚሰራው። እዚህ ግን አውሮፓ ሀገር ላይ ጎመን ራሱ አቅም ስለሌለው ምንም አይነት ውሃ መቀቀል አያስፈልገንም። አትክልቶቻችንን ጠባብሰን ከጨረስን በኋላ ጎመኑን እላዩ ላይ ጨምረን ድጋሜ ባጠበስነው ሽንኩርትና ነጭ ሽንኩርቱ ከጠበስነው ራሱ ቶሎ የመብሰል እንትኑ ፈጣን ነው። ይህ የራሄል የዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት እጋብዛችኋለሁ። አመሰግናለሁ እያደረጋችሁ ያላችሁ ሰዎች ደግሞ። አሁን ምንድነው የማደርገው? እዚህ ጋር ያዘጋጀሁትን ቅመም ላዩ ላይ እነሰንሳለሁ። እዚህ ጋር ቺሊ ፓውደር አለኝ ብያችኋለሁ። እሱንም ላዩ ላይ ጨምራለሁ። ሽታ አይደለም ቅመሙ ልክ ሲገባበት ነጭ ሽንኩርቱና ጅንጅብሉ ጋር አብሮ ዋው! ካሮት እጨምራለሁ። ካሮቱ ትንሽ ጊዜ ስለሚፈጅ ምንድነው የማደርገው? አብሮ እንዲጠበስ ከሽንኩርቱ ጋር ለ5 ደቂቃ ያህል ጎመኑ ከመጨመሬ በፊት እከድነውና እጠብቀዋለሁ ማለት ነው። አብራችሁኝ ቆዩ። ይህ የራሄል የዩቲዩብ ቻናል ነው። የጎመን አሰራር ምርጥ የሆነ የጎመን አሰራር ነው እያሳየኋችሁ ያላችሁት። ለማንኛውም ሰው የሚሆን ለወንድ ላጤም ለሴት ላጤም በቀላሉ በፈጣን የጾም ምግብ ምን ልስራ ብላችሁ ላሰባችሁ ሰዎች የዛሬ ግብአታችሁ ጎመን ይሁን ማለት ነው። ትንሽ ውሃ ጠብ አደርግበታለሁ።
ከዛ እከድነዋለሁ። ተመልሼ እመጣለሁ። አብራችሁ ይቆዩ። አሁን እንደምትመለከቱት ቆንጆ ሆኖ ሽንኩርቱና ካሮቱ በደንብ ሆኖ እየተዋሃደልን ያለው። ከዛ በመቀጠል ካሮቱ ትንሽ እንደበሰለ እዚህ ጋር ያዘጋጀሁትን ጎመን እደባልቀዋለሁ። ይህ የራሄል የዩቲዩብ ቻናል ነው። ሙሉን አብራችሁ ይቆዩ። ሰላም ቤተሰብ ተመልሼ መጥቻለሁ። አሁን እንደምትመለከቱት በጣም ቆንጆ ሆኖ አትክልቴ በስሏል ማለት ነው። ካሮቱ፣ ሽንኩርቱ፣ ነጭ ሽንኩርቱ ልነግራችሁ አልችልም እንዴት አይነት ሽታ እንዳለው። አሁን ምንድነው የማደርገው? እዚህ ጋር ያዘጋጀሁትን ጎመን እላዩ ላይ እጨምራለሁ ማለት ነው። ያው ጎመን አቅም የለውም ታውቃላችሁ። ራሱ ጎመኑ ውሃ ያመጣል። ምንም አይነት ውሃ መጨመር አያስፈልጋችሁም። ምክንያቱም ቁሌቱ ከስር አለ። ጥብስ ብሎ ጥብስ ያለ የጎመን እንዲሆንልኝ ስለምፈልግ ውሃ አልጨምርም። በራሱ በእንፋሎቱ ጠቅላላ ጎመኑ ይበስላል ማለት ነው። አሁን እንደምታዩት ወደ ላይ ከፍ ብሎ እየወጣ ነው። ይኸውላችሁ ታያችኋል እንዴት እንደሚያምር ጎመኑ። አረንጓዴነቱ ልነግራችሁ አልችልም። እሳታችሁን እንዳይዝባችሁ ብረት ድስታችሁ እሳታችሁን ቀነስ ታደርጋላችሁ። ከዛ ጎመኑን ወደ ታች ጫን ትሉታላችሁ። ቀስ ብለን እንደበላልቀዋለን። ከስር ሽንኩርቱንና ካሮቱን ወደ ላይ እንዲወጣ እናደርገዋለን። ጾም እያለቀ ነው። አሁን ኦልሞስት 2 ሳምንት ነው የቀረው። እንግዲህ የጌታችን የኢየሱስ ክርስቶስ የልደት በዓሉ ሊከበር የገና በዓል ማለት ነው። ያው ነጮቹ በዚህ በአውሮፓ አካባቢ ኦሬዲ እያከበሩ ነው ያሉት። በጣም ደስ የሚል ነው። ከዛ ደግሞ በሚቀጥለው ሳምንት ደግሞ የኛን የራሳችንን ገና እናከብራለን። ስለዚህ በዓል በበዓል ነው። ጾሙም ደስ ይላል። እንደዚህ ካደበላለቅ ነው በኋላ ታያችኋል። አሁን ወደ ውስጥ ኦልሞስት እንፋሎት እያመጣ እየሰመጠ ነው ያለው ጎመኑ። ለተወሰነ ደቂቃ እንዘጋና እንጠብቀዋለን። እናንተ ሆናችሁ እንድታልፉ በአክብሮት ተጠይቃችኋለሁ። ለዛሬ ይሄንን የመሰለ ጎመን በካሮት ለጾም የሚሆን በ10 ደቂቃ የሚደርስ ይዤላችሁ መጥቻለሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ አብራችሁኝ ቆዩ እያልኩኝ በዚሁ ሰናበታችኋለሁ። መልካም ቀን ባይ